አታለኝ እውነትሽን ነው ኧረ እንጂ ይሄ ይሻላል እንጂ ኧረ ግድል ኧረ ግናቴ አንተ እቤት የገባህ አንተ ጭራሽ አንቺ ውጪ ነው የሚገኝ ናኔ ብዬ አንተንያ ናኔ ብዬ እዚህ ቤት ተመልሰህ ትመጣለህ አንተ ጎሮሎ ናኔ ብዬ ወይ ላግኝ የታባቱን ይሄ ጎሮሎ ተመልሰህ ትመጣታለህ የታባን ሄድክ ነው ብዬ እንዴት ጠገብክብኛ እንዴት ናገጣ እንገናኛለን እንደ ወንዶች ማትሰራ ታፋድሳለህ እዛ የታባቱን ይገባ አለቀም ትመጣለህ ቤት ያገኘውለት ቆይ ያገኛለሁ ብያለሁ የታባቱን ይገባ በገባበት ጉርጓድ ያለቀም ቤት ተመልሰህ ትመጣለህ እዛስ ቤት ያገኛለሁ አፈር ያብላሻው ነው እንዲሁ ያየ ሰው ይሆን ደሞ እንደው ብዬ አንቺ ታሮጭኝ ወይ ግሩ ታባኝት ወይም ወዴት ነው የታባቱን ይገባ ምን አይነት ነገር ሰው እንደፈልግና ይጥጥም ምንድነው መሆንሽ ነው ምን እያልክ ነው ምን አደርጋለሁ እዚህ ምን የሚደረገው ነው እንጂ ምን አስደረገኝ ዝርባሉ ምንድነው መሆንሽ ነው ቶማ የሰራኝን ስራ ማን አባቱ ነው ምን ሰርቶሽ ነው ባለቤቴ ነው እንጂ ረጎ ምን አባቱ ሰራሽ ቶማ እንደ ወንዶች አይሰራ ዝም ብሎ ያፋድሳል ከዛም እንጂ ስራማ እኮ እንደማይሰራ እኮ አውቃለሁ እና ምን ታረጊ ነው በዚህ አናቱን ኋላ አረገው አናቱን አንቺ ያዩ እሺ በዚህ ነው መስለ ሩታይ በሱ ነው ሄደ እጅ ተከተኝ ነው እዚህ የምፈልገው ጠፋሽ አይደል ጠፍተኝ እኮ ነው እዚህ የምፈልገው ወዲ አየሽ የሚሰራው ይመጣት አጥተው እኮ ነው ባገኘውማ አለቀው እንዴት እንደሚያደርገው እኔ እኮ ምንም እኮ የማይጠቅም ሰው እኮ ነው የማይጠቅም ሰው በሄደበት እኮ በዚያም ታገኘው ጋር እኮ አሁን ካገኘው አንድ ወንዶች የማያደርገው በቅጡ ወንዶች እንዴት ሴቶች ዝም ብሎ ይነቱን ተጠቅሙበታል ቤት አይሰራም እንዴት ነው ምን ይሰራል ብለህ ነው ይሰራ እንዲያሮርጠው በርግጥ ይደክማል እንደ ቀንም እኮ በዚያም እኮ ሲል ነው እኮ በዚህ መጣደፍ እኮ ማን ታታናድኝ አረ እንዲያማ እኮ ነው እኮ ይኸውልሽ ያናድዳል ምንም እኮ የማይጠቅም ሰው እኮ ነው ያለውልሽ ዋስተ በቃው ታገኘው ኑሮ ምስክር ሆንሻለሁ በሄደበት ነው ተጋድሞ የሚውል እና ይዞሽ አትናደሽ መናደድ ምንም እኮ አይሰራም ይኸውልሽ አሁን ቤት ሄደሽ ረፈበት ምናምን አላገኘሁት ምን የምልህ ብንል ሸጋ ነው አሁን እሱ እኮ እንደዚህ እኮ ነው እድሜ ዘመኑ ነው እኮ እንደዚህ እኮ ነው ሳያገባሽ አንቺ ሳያገባሽ በፊትም እኮ እንዲህ እኮ ነበር እንዲህ እኮ ነው ጎ ቤት ይመጣል ይኸውልሽ ዝም ብለሽ አንቺ ሲጀመር ከዚህ በኋላ እኔ ያለሁልሽ አላቱን ነው ሀምሰ ኧረ መግባቱ ነው መስልና ኧረ መግባቱ ነው በሪሁን ዛሬ ደህና ልታፍሽ ነው እንዴት የታባቱ ዱንያ ሰላውዲ እቤት ድረስ አንደኛው እንደዚህ እግሩን ሰብሮ ይገባ ነገሩ ለይት እንደናናት እሱ ሲጀመር እኮ ምንም እኮ ለእንትን የሚሆን ሰው አይደለም ይኸውልሽ አሁን እኔ ቤት እጄው ቀስ ብዬ አሁን እኔ እግርሻለሁ ሁሉ የሚሰራው ስራ እንጂ በወጣ በገባ ቁጥር እኮ ምንም እኮ የማይጠቅም ሰው እኮ እና ግን አንቺ ጨከንሽበት እና ልገለው በቃ ጨከነሽ አዎ መግደል ያለብኝ ግን አሁን እሱ እንግዲህ አሁን ይኸው ባልሽ እሱ እንግዲህ ማለት እሱ ገርዬ ማን ተናገባኝ አዎ እውነትሽን ነው አዎ ረንቺ ይሄ ይሻላል እንጂ አሁን ቤት ሲመጣ ግን ተወንድ ጋር አጉላ ለመማዘዝ ዝም ብለሽ እኮ ምግባር ጣል ተረክባት የሆነ ነገር ዝም ብሎ እንደ ሴት እኔ እኮ ሴት ወንድ ነኝ አታውቀኝም አናቱን ነው እንጂ የምለው ምግባር ገሽ እንደ ሴቶች ማለት ነው አልፈልግም እንደዚህ ዋይ እኔ ላይ አትናደጅ እሱ ያደረገው እኔ አሁን ቤት መርን ያለ ቤት እንደደ አይወርደት ወይ እንዴ ሴት መጫወቻ ነው ደግሞ አሁን የት ነው የሚሄድ ልሰደድ እንደው ዝም አረዳ እና ይኸውልሽ በቃ ዝም አናቱን ብለሽ መግበብ አናቱን ታረጋጊ ከላሽ እንደዚህ ስራ ቆሟል እንዴት እንደዚህ ሰዎች ወገቧስ እንደፈለገ ለጋገለ አህመጣ ዝም ብላኝ ልጅ እኮ
ቀርቻ መጥቻለሁ። ግድል ያው ኧረ እባክሽ ጠብቂ። ነገሩ ልጅቱም ደህና ናት። ሲያወጣት ውጡብኝ የለም እትል ታቀናች አፍሰህ ትመጣለህ። ታላቅናች እንኳ ዱላ የምታነሳው ጉድ አለ አሉ። ወገብሽን ጥህን ለግተህ ነው የምትመጣ። ከዚህ ቀደም ተላምደዋል። ይሁን እስኪ እኔ አንተ ሰው ቤት ስትገባ እኔ አንተ ቤት እገባለሁ ማለት ነው። እቤት አልመጡም አይደል? የት አባቱን ነው የሚመጣ? እዚህች ቤት ደግሞ ባይመጣ ነው የሚሻለው ሲጀምር ረገረገረገረ ነው አይደለ? መገባቱ ነው። ታገኘህም ታገኛለህ አንተ። እኔ እስከዚህችኛት እንደውም ያንተ ሚስት ናት ትመቸኝ ነበር። እኔ አንተ ሚስት ላይ ሄዳለሁ ማለት ነው። ይችን አጋጣሚ መጠቀም አለብኝ። እኮ እሱ እኮ ይኸውልሽ እንትን ብሎ እኮ እዚህ እኮ ማድ ቤት እንትን ቢል እኮ ቢያበስል ነው እኮ የሚሻለው። ወንድ እኮ ሱሪ ያለው ነው እሱ የሚበስል። ምን ማለት ነው ደግሞ እንደዚህ? እኔማ አይደለም ወንድ አይደለም ማለት ነው። ወንድ እሱ እኮ ሴት እኮ ነው። ዝም ብሎ እኮ አሁን አረቂ ቤትም ገብተን ቁጭ ብለን ኧረ መሻ ኧረ እንደዚህ ሆነ እንደ ወንዶች አሁን መርበትበት እንደዚህ ማለት ነው ስራው። እሱን እኮ ነው እየነገርኩህ ያለ ሴት እሱ ነው አይጠቅምም። የሚጠቅም ሰው ወዴት ወይስተር ነው? ውሃ እኮ ታለዋ ነገር እንዴ የለም ለከስከስ ምን አልከሰከሰ? ኧረ አይደለም ይኸውልሽ ውሃ ነገር ታለ እኮ ትንሽ ቅምስ ብዬ ወጣ ትንሽ እንደው ረፍ ብዬ ወጣ ደክሞኝ እኔም እንትን ስል ስራ ምን ያልከሰከሳል ደግሞ ቤት ሊገባ ዘንጥኛ ጠጥል ክራኒ ብዬ ምን ትልከሰከሳላችሁ? ልክስክስ ወንድ የለሽ አሰዳቢ ይኸው እንዳንተ አይነቱ ነው። እሱም እንደሚያለወሰው ሰው ሀርያ ብዬ አንተ ጋዲ እንዳለጋ ምን አባቱ አሰሚም እንዴት ሰው የለም? ኧረ ቤቶች ኧረ አቤት ዋ ምን ለፈለፉ እኮ እንዴት ደህና ነሽ? ደህና መሸሽ? እስኪ ኧረ መስገን እንደው በደህና ነው። እንዴት ነው ሰላም በይኝ እንጂ በል እስቲ እንደው ደህና አንሰነበት። አንቺም ፈዘሻል። እሱ ምን እንደው እዚህ ብቻሽን ትቶሽ በባዶ ቤት እንዴት እንደዚህ እያሽከረከረ ወሰደው? አንቺ ማን ነው? ወይኔ እንደው የደህና ሰው ዘርዚ ያስቀምጡ እንዳየተክለፈለፈ ሰው ቤት የሚገባው ነው። እንደው ተጣልታችሁሏል? ማን ነው እስቲ ንገሪኝ። ምን ማን ነው? ለአንቺ ስለማላወራሽ ነው፣ ስለ ባልሽ ነው እንጂ ስለ ባለቤትሽ ደግሞ ባለቤትሽ አልሆነ ምን ባለቤት ምን ሆነ? ባሌ ደግሞ ምን ሆነ? ኧረ እንደውም ሳይነግርሽ ነው አይሮ። እንግዲህ ብትነግሪኝ እንደሆነ ንገሪኝ አንተ። እንደው እስቲ እንደው አሁን እንደው ቤት ላይ የእሱ ልብስ አለ ያን ያክል ልብስ ይዞ እንደዚያ ጠቅልሎ ሲሄድ እኮ እኔ እውነቴን ነው እንደው አንጀቴን ቆርጠሽኝ አልችል ቢል አንጀቴ ተንጠልጥዬ መጣሁ ወደ አንቺ እንደገና። ምንድን ሆኖ ነው እንደው ምን ሆኖ ብሎ ነው እንደው እዚያ ነው ደነኛ ሴት ላይ ቢገባ እንደው ደነኛ ሴት ላይ ቢገባ በእውነት አይቆጨኝም ነበር። እዚያ ሀገር ብሎ በጣላት ሴት ላይ ሄዶ እዚያ ተከርቸ እንደው ቢያንስ እንደው አንቺ እንደው ለክብሩ አያስብም? እውነት ሰጥዬ ነው የምትል። ኧረ ሀልኩ እኮ በቃ ምን ተነኛ እዚህ አካባቢ እንዳለ እግዚአብሔር ውሃ ነው በሱ የተናደድኩትን አንተ ጋር ነው ሞታል ህርኔ ብዬ ተልተሮ እንደወንዶች ደግሞ ምን አይነቶች ናቸው? ኧረ እኔ ወንድ አሰዳቢዎች አገኘው ምን አባቱ ወዱ አይደለም እንጂ ሲሮጥ ያርክዱ ነው ደግሞ ተብሎ ላይ ፈርሞ ነው መስሎኛል። አይ ለያራስ ነግሪት ነው ልብት አገኘው ብዬ ያቺን ወራዳ ሴት ያሳረፈኝ ሰ አይ ተሳራ ያው እንደለመድኩት ምን ይሻለኛል ወደ ቤት ማይሬ እውነቴን ነው ማይሩ ሄድ እንደው አንቺን የመሰልሽ እንደዚህ ሽንኩርት የመሰልሽ ልጅ ኦራ ምን ግን እና ቢሄድ የሚሄድ እንደው ንቄው ከዚያ መለስ ብዬ ሳስብ አንድ ያለኝ ነገር ትዝ አለኝ። ገብቶሻል? እንደው ተሰስቷል ግን ስተቱን ደግሞ ያከካስበት መንገድ አደራ አለኝ እኮ እኔ እውነቴን ነው። እንደው ትልቅ ሰው እና አደራ ባለቤቴ አደራ አንተ አለህ ብዬ ነው አለኝ። አሁን እኔ እኮ እንደው መችስ
የሰው ውለታ እንትን የሰው ቃል አልበላም ብዬ መጣሁ። እንዲያው ልወቃት ልጅቱን ልወቃት ተት ይወጭቀት ደግሞ እንደው አንቺ እንደው እንደዚህ ክስልስል አትበይ እንጂ ደግሞ ምን አባቱ እና ያቺ ማሄደች ተት እኔ እውነቴን ነው። እኔ እንግዲህ ቀደመኝ እንደው እሱም ሄደና እንዲው ጨክኖ ሄደ እኔ እኮ ንቀቱ እንጂ እንደዚህ አንዘረዘረኝ እንደው ስላንቺ ስለማያስብ ነው እንጂ እንዲህ ተንዘርዘረኝ ቢሻው ይሄድተው እሱም እንዲው አንተም እንዲው ደህና እንዲው እውነትሽን እኮ ነው ቢሻው አደራ ብለህ መምጣት እንዲው ኧረ እንዴት እኔ እኮ አብረን እንዲህ አንድ ሆነን እንዳደግን ታውቂያለሽ መቼም እሱና እኔ ስንኖር እዚህ ቀዬ ላይ ስናድግ እሱና እኔ ያው ሌላ ሰው መጠየቅ ትችያለሽ አንድ ሆነን ያደግንና እቺ ልጅ እኮ እንዲው ስታልፍ ስታገድም ልቤ ነው ዝም ብሎ ተርከክ የሚላት አልኩት። አንቺን ተማግባቱ በፊት አስቢ እንግዲህ አንቺ ተማግባቱ በፊት ከዚያ አጋጣሚ ሆኖ እዛ ሌላ ሀገር ሂጄ ስመለስ ያው ተጋብታችሁ አገኘሁሽ እና ይወጭቀው እንኳን አሁን እኔ እውነቴን ነው እንኳን ሄደ ኧረ እንዲው እሱ ሲሆነው ቢሻው እንደው እስከ ዛሬ እንኳንም ትዳር አልመስርቼ እኔ አጋጠመኝ። አሁን እንደው እንደዚህ አይባልም በእርግጥ እንደዚህ አይባልም ተመሄዱ እንደዚህ አይባልም ግን እንደሆነ እንደው አጋጠመኝ። አንተ እግዚአብሔር ይስጥህ እንዲው ኦራ ቃልን አክብረህ እንዲው መምጣት ምን አባሱን አደራ መባልህ እንዲው ማዋቀህ ራሱ እኔ እኮ አንድ ቢል ለሱ አስባለሁ። ከዚያ እንዴት በዚያች ለውጣታል ብዬ ደግሞ እንዴት ይችን የመሰለች ልጅ በዚያች ለውጣታል ብዬ አሁን እንደገና ወደ አንቺ መቆርቆሩ አየሽ ወደ አንቺ መጣሁ እና በል እንጂ እንዲው ታሙኝ እንዲው ጓዳ ተገባሙኝ ታልከው እንደሱ ነሽ ነው ግን እስቲ መጀመሪያ ቆይና እንዲው እንደሻለም ወይ ወጡ ልስራ ታዩ አሁን በልቼ ልመጣው እኔ እናቴ እግር ልጠብ ካልሆነ እግር ልጠብ ታጥቢያለሁ አንቺ እና እኔ ዝም ብለሽ ቁጭ በይና ትንሽ እንደው ላውጋሽ እንዲው ተዚያ ተጓደ ይሻል ዋ ምንድነው አንተ ደግሞ ያልሰማውል እንደይመስልህ ምን የሰማሽ ምንድነው አንተ ራሱ እንደው ንቀት ምንድነው አንተ እንደዚያ ይሄደ ምን ቀስ ብትል ረጋ ብትል ምን የሰፈር ሰው እኮ ሳቀብህ እንደው ትንሽ እንደው ለልጅት አታስብ እኔ እኮ እውነቴን ነው እንደው እንደዛ ሳያገኝ መንገድ ላይ ለቃንታ አላየኸኝም መሰለህ አላየኸኝም ከዛባየኝ ምን ሳርገይት ኧረ ነው እንትን ከብት ተማታ ብለህ ነው ገና ነው ምንድነው ስለ ከብቶች አይደለም አሁን ምን አደረኩ ዛሬ ከብቶች ብዬ ነው የመጣው ምንድነው አንቺ ምንድነው የማየው ሰምቻለሁ ያልሰማውል እንደይመስል ወራጎቹን እኔ ለማቃጠር አይደለም እንግዲህ የምታውቂው አንቺ አትውጣት ይሰራው ደግሞ ይሄን ምን ይሰራል ነው ተናገር ዝም በል አንተ የቆየበትን ተናገር እንጂ እሱ ማን ሊጠብቅ ነው የመጣ እኔ ሊጠብቅ አዎ ጭራሽ መጠባበቅም ጀምራችሁልኛል እንዴት አንተ በመስኩ በምኑም እየዞርክ እየመጣህ እንዴት ሰው ሲሸኝ አይተኸኝ ነው እሱን ነገር መጠቃቀት አመጣው ያው አመጣው እኔ ሰው እንዴት ቆይ የተናደደ ሰው አረጋግተን ቤት ይዘን መግባት የለብንም እኔ እኮ እውነቴን ነው እንዴ አንተ ግን እኔ ቆይ ሰው ከሰው ጋር ሲጣላ ገላግለን ቤት ማስገባት የለብንም አይ ግልግል ላይ ጎበዝ ነው አየሁ አሁን እኔ እንደው እኔ ረደግ ሰው የማይከበርበት ሀገር ሆነ ጎበዝ አረጎይኒ ረዘራ ፈረመደፈ ረገድል ረግናቴ አታ እቤት የገባህ አታ ጭራሽ አቺ ውጪ ነው የሚገኝ ተማጫለሽ ወይ ጭራሽ ቤት የተቆላልፈሽ ላግኝሽ እኔስ ግድ የለም ቆይ እሄድላታለሁ ያቺኛው አለችኝ ያንቺ ነገር ግን ቤት የተቆላልፈ ላግኝሽ ወይኔ